ባለበት ሰዓት እግዚአብሔር ወንድ ልጅ አሳልፎ ሰጠኝ። ቃል ያለው ሰው አይወርቅም በል እስቲ። ትገባው ቃል ያለው ሰው አይወርቅም በል። ትገባው ቃል ያለው ሰው አይወርቅም በል። አይወርቅም በል። በጣም አንድ ሰው ቃል ነበረ በጠዋቱ ትንቢት ተናግሮ ይሆናል እንደ ኤልሳ በሚመጣው አመቱ አዲሱ አመት ወንድ ልጅ ታቅፊያለሽ ባለው ሰዓቱ እግዚአብሔር ኤልሳ ላይ ጠብቆ ሰዓቱን ጊዜው አስጠብቆ ወንድ ልጁን አሳቀፋት። ልጁን ጠዋት ላይ የሆነ ነገር ላንቺ ተነግሯል፣ የሆነ ነቢይ አውጥቷል፣ የሆነ ነገር ከእግዚአብሔር ዘንድ ሰምቶ ትሄጃለሽ፣ ትሻገሪያለሽ። እግዚአብሔር የተናገረው ቃል ባንቺ ህይወት ይሰራል። ከእንግዲህ በኋላ ጭንገፋ አይሆንም፣ ወጀብ አይሆንም፣ ማዕበል አይሆንም ተብሎ ተናግሮ ነበረ። ማን ላይ በጠዋት እየሰማሽ እያለ ከሰዓት አካባቢ ላይ የሆነ ወጀብ መጣና ማዕበል መጣና አንገዳገደኝ። አንተ ግን በዛው ሰዓት ጠዋት የተናገረው ኢየሱስ ማሰብ አለብሽ እንጂ አንቺ ግን ያ ጠዋት ያወራኝ ክርስቶስ ማሰብ አለብሽ እንጂ አሁን መሀሉ ላይ የተነሳ ወጀብ የተነሳ ማዕበል ማሰብ የለብሽ። ኢየሱስ ያድናል። እግዚአብሔር አምላክ በቃሉ ተማምኖ ባንቺ ላይ ተናግሯል። እግዚአብሔር አምላክ በቃሉ ላይ ተማምኖ ባንተ ላይ ተናግሯል። የተናገረው ጌታ የታመነ ስለሆነ የራሱ ወጀቡ ማዕበሉ ማንኛው ስቃይ ቢኖርም ጠዋት የተናገረ ጌታ ማታ ደግሞ አንተን አሳበረ፣ ማታ ደግሞ አንቺን አሳበረ። ያ ወጀቡ ቢመጣ በላዩ ላይ ያልፍ ይችላል፣ ማዕበሉ ቢመጣ ያ ያልፍ ይችላል። እግዚአብሔር አምላክ ተናገረ እንጂ የተናገረው ቃል ላይ የተናገረው